ድንግልናን አስመልሳ ብትሰጥ ምንድነው መልስ? ወንዶች ሴቶች ድንግልናቸውን አስመልሰው ከዛ በኋላ ድንግል ነኝ ብለው አንተ ጋር መምጣት ይችላሉ። አሁን ላይ በጣም በቃ እረ በመድኃኒዓለም ስንት ነገር ነው የምንሰማው። ከዚህ ቪዲዮ በኋላ እኔ ሀሳቤን እናገራለሁ። ድንግልናን በተመለከተ የምናገረው ሀሳብ አለኝ እና ይህንን ቪዲዮ በተመለከተ ደግሞ የእናንተን ሀሳብ መስማት ፈልጋለሁ። የእውነት መስማት ፈልጋለሁ። ላይክ ወዴት ነው እያመራን ያለ ነው? ወዴት ነው እየሄድን ያለ ነው? በግልጽ ከእግዚአብሔር ጋር ምንድነው ስሙ? በግልጽ ምን ነበር ፌብሩዋሪ ላይ ያለው ቫለንታይን ዴይ የፍቅረኛሞች ገምቺ ለባለቤቴ ምን ጊፍት እንደሰጠሁት እስኪ ገምቺ። ሽቶ ኖ ሰዓት ተለመደ። ሽቶ ሰዓት ለወንድ ልጅ ሊሰጥ የሚችል ለቫለንታይን ዴይ ዋሌትና ቤልት ብራንድ አንድ አይነት ማች። እነሱን ጨረስናቸው። እኔ እና እሱ እኮ ከተጋባን ስንት ዓመታችን ነው ሀቡዬ? 22 ዓመት 23 ዓመት ትዳር ሁሉን ነገር ተሰጣጠንና ሲያልቅ ምን አሰብኩኝ እስኪ ወደ ዛሬ 25 ዓመት ወደ ኋላ በወስደው አልኩና በውስጥ ጽፍልሻለሁ። አረ ንገሪኝ። እዚሁ ዘጋሁት። አረ ወርቅ ወንድ ልጅ አይለብስም። ሙስሊም ወንድ ወርቅ ዘጋሁት። እንትኑን ዘጋሁት። ምን ዘጋሽ? ፋይናሉ ለሀቡ በዋትስአፕ ወላሂ በይ ቴክኖሎጂያችን እዚህ ድረስ ደርሷል። ታይላንድ ሄደሽ? ኖ ኢማራት ውስጥ ነው። ኢማራት ተጀመረ እንዴ? አዎ ሁሉ ነገር ምን የሌላለ ኢማራት። ምን ዘጋሽ? ምን ታይላንድ ሄደው ነበር። የዛሬ 20 ምናምን ዓመት ሲገናኙ የነበረውን ነገር ድጋሚ ሰጣችሁ ቪዲዮ። ይኸውልሽ እንግዲህ ከእንደዚህ አይነት ሰው ጋር ነው የሰርጋቸውን ቪዲዮ አይሳርዬ፣ የሰርጋቸውን ቪዲዮ ለአኒቨርሳሪ ለቫለንታይን ጊፍት ሰጣቸው። በፊት ግን እኮ ታይላንድ ብቻ ነበር የሚቻለው። እኔ ሰው አረቦች እዚህ ይኸውልሽ አሁን በሌዘር አለ። በሌዘር የሌዘሩ it will take time long time ይወስዳል። እስከ 3 ወር ድረስ ወደ 12 ሲዝን አለው የምትይው ግን የቻው በቃ እሺ ማሪ እመጣለሁ በኋላ። ኖርማል የሰርጀሪው ግን የ4 ሰዓት ሰርጀሪ ነው። በ3 ሳምንት ውስጥ ካላስ ኖርማል ሬዲ ነሽ ለጋብቻ። ወይኔ ደስ ሲል በጣም ደስ ይላል ወላሂ። ብዙ ውድ አይደለም ሙኒት? አይደለም ሪዝናብል ነው። ስታስቢው ከሚኖርሽ ደስታ ጋር እሱን ከምታስደስችው ደስታ ጋር ስታስቢው ኖርማል ነው። አይ ውድ ካልሆነ በጣም አሪፍ ነው። ለወጥ በጣም መቀየር ነው። አንዷ 6000 እያለች ነው አንዷ። ሁለት ተሰራች ናት። በቃ 6000 ድርሃም ከሆነ አሪፍ ነው። ኧረ ይገባዋል እንዴ! $2000 1000 ያጎደልሽ $2000 ማለት ነው። ኧረ ይገባዋል። የተናገርኳት ንግግር ከ25 ዓመት ከ24 ዓመት በፊት የነበረ ትውስታውን ደግሜ ሰጠሁት። ያ ማለት ድንግልና ማለት ነው። ሙት አንተ ጠበበ ነው የጨነቀ። እንደው ሰፍቶ ቢሆን እንኳን እኔ ስድስት ልጅ ወልጄ ነው ቢስተፋ እንኳን ከአንድ ባሌ ጋር ሁኜ አንተ ዝም ብሎ አፍ ከዚህ የሚለቀቃል አይደል እንዴ? ዝም ብሎ የሚተረተር ዝም ብሎ የሚለቀቅ እኔ ወልጄበት ልጆች አድርሼበት ነው። ያንተ ይሄን የለቀቀቀ እዚህ የደረሰውን አታስጠብብ። ቁም ነገር ሰርቼበት ነው። ደግሞ አላጠበቅኩትም። ድንግል ነው ራሴን ያረኩት። ምን ታመጣለህ? ኩራት የሚወራ ነገር እየለየን እንጂ በጀብድ የሚወራ ነገር እየለየን እንጂ ወገን እንዴ ሶሻል ሚዲያ እንዴት ነው የተጨማለቀው? እንዴት ነው ዝብርቅርቅ የወጣው? ቆይ ሰው እንዴት ለሰው አያስብም? አሁን እኮ ወንዶች ሴቶች ድንግልናቸውን እያስመለሱ ነው። እና ላይክ ድንግል ነኝ ባትሆንም አስመልሳ መታ ድንግል ነኝ ማለት ትችላለች። እውነት ድንግልና የሆነ ሃይመን መቀደድና ለመቀደድ ብቻ ነው እንደሚመስላችሁ? ድንግልና እኮ ማለት ነው ንጽህና ነው። እሺ እሳወራችሁ ለባል የሰጠው መለስኩለት፣ ትዝታው መለስኩ ምናምን ነው። እሱን በተመለከተ እናንተ ሀሳባችሁን ስጡ። እኔ ጎድ ነው ብዬ ትችዋለሁ። ግን ይሄን አይታችሁ ድንግልናዬን ላይክ አታችሁ ድንግልናችሁን አታችሁ ከዛ በኋላ ስታገቡ ድንግል ነኝ ብላችሁ ለባላችሁ በዚህ በሕክምና መንገድ አስመልሳችሁ ከዛ በኋላ ልትሰጡ ላሰባችሁ ሴቶች ነው
ድንግልና የልብም ንጽህና ነው። እሺ ያ ብቻ እንዳይመስላችሁ፣ አካላዊ ብቻ እንዳይመስላችሁ። ሰው ማታለል ትችላላችሁ፣ እግዚአብሔርን ግን ማታለል አትችሉ። እንደው ዝም ብላችሁ ስታስቡት እግዚአብሔር ነገር የሚወደው ይመስላችኋል? የሚፈልገው የሚፈቅደው ይመስላችኋል? እኔ አላቅም። ብቻ እናንተ እነዚህን ቪዲዮዎች በተመለከተ ሀሳቦቻችሁን ኮመንት ላይ ጻፉልኝ። የእናንተ ሀሳብ ምንድን ነው? እዚህ ጉዳይ ላይ ያላችሁ አስተያየት ምንድን ነው የሚለውን ጻፉልኝ።